ማንቸስተር ዩናይትድ ይሄን የምትመለከቱትን አዲስ ስቴዲየም ሊገነባ ነው። ከኦልድ ትራፎርድ ሙቭ ሊያደርግ ማንቸስተር ዩናይትድ ይሄ የሚገነባው አይኮኒክ ይሆናል የተባለው ስቴዲየም 2 ቢሊዮን ፓውንድ የሚያወጣበት ሲሆን 100,000 ደጋፊዎችንም የሚያዝ አቅም አለ። አዲሱም ስቴዲየም የሚገነባው በኦልድ ትራፎርድ ቅርብ ርቀት ላይ ሲሆን ስቴዲየሙ ተገንብቶ ካለቀ በኋላ የድሮ ስቴዲየም ማለትም ኦልድ ትራፎርድ ዲሞሊሽ ይደረጋል ወይም ደግሞ ሙሉ ለሙሉ ይፈርሳል። ኦልድ ትራፎርድ ከ1910 ጀምሮ አገልግሎት ሲሰጥ የነበረ ሲሆን ከዚህም በኋላ አዲሱ ስቴዲየም ተጠናቆ ጨዋታ ለማስተናገድ ዝግጁ እስከሚሆን ድረስ አገልግሎት መስጠቱን ይቀጥላል። ስቴዲየሙም 200 ሜትር ከፍታ ሲኖረው ከ25 ማይል ወይም ደግሞ ከ40 ኪሎ ሜትር ርቀት ላይ የሚታይም ነው። አሁን ላይ ክለቡ ማንቸስተር ዩናይትድ 1 ቢሊዮን ፓውንድ ዕዳ ያለበት ሲሆን ይህም ስቴዲየም በቀጣዮቹ 5 ዓመታት ውስጥ ተገንብቶ ይጠናቀቃልም ተብሏል።